ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በአጭር ጊዜ ውስጥ አእምሯችሁን የሚገርሙና ምናልባትም እስከዛሬ ሰምታችኋቸው የማታውቋቸውን 5 አስገራሚ አጠቃላይ እውቀቶችን ይዤላችሁ መጥቻለሁ። በተለይ ቁጥር 5 ላይ ያለው እውነት ሁላችሁንም የሚያስደምም እንደሚሆን እርግጠኛ ነኝ። ሰብስክራይብ በማድረግ አብራችሁን ቆዩ። አንደኛው የዓለማችን ትልቁ በረሃ የትኛው እንደሆነ ያውቃሉ? ብዙዎቻችን ሰሃራ በረሃ ብለን ልናስብ እንችላለን። ነገር ግን በሳይንሱ ዓለም በረሃ የሚባለው በአሸዋነቱ ሳይሆን በዓመት ውስጥ በጣም አነስተኛ የዝናብ ወይም የበረዶ መጠን የሚያገኝ ቦታ ነው። በዚህም መሰረት የዓለማችን ትልቁ በረሃ የሰሃራ በረሃ ሳይሆን የደቡብ ዋልታ በረዶ ነው። ሁለተኛው ማር በፍጹም የማይበላሽ ብቸኛ የተፈጥሮ ምግብ ነው። በአርኪኦሎጂስቶች በተደረገ ጥናት በግብጽ ጥንታዊ መቃብሮች ውስጥ ከ3000 ዓመታት በላይ የቆየ ማር ተገኝቷል። የሚገርመው ግን ይህ ማር ዛሬም ድረስ ሳይበላሽ ሙሉ በሙሉ መበላት የሚችል ሆኖ መገኘቱ ነው። ሶስተኛ ስለ ባህር እንስሳ ነው። ኦክቶፐስ የተባለው ባለ ብዙ እግር የባህር ፍጥር 3 ልቦችና 9 ጭንቅላቶች አሉት። ከዚህም በላይ በሰውነቱ ውስጥ የሚዘዋወረው የደም ከለር እንደኛ ቀይ ሳይሆን ሰማያዊ ነው። አራተኛው ስለ ሰውነታችን አስደናቂ እውነት ነው። የሰው ልጅ ሕፃን ሆኖ ሲወለድ በሰውነቱ ውስጥ ወደ 300 የሚጠጉ አጥንቶች ይኖሩታል። ነገር ግን እያደገ ሲሄድ አጥንቶቹ እርስ በርሳቸው ስለሚገጣጠሙ ሙሉ ሰው በሚሆንበት ጊዜ የአጥንት ቁጥሩ ቀንሶ ወደ 206 ይወርዳል። በመጨረሻም አምስተኛውና እጅግ አስገራሚ እውነት በዓለማችን ላይ ካሉት የሰው ልጆች ቁጥር ይልቅ በአንድ ጨበጣ አፈር ውስጥ የሚገኙ ህያው ረቂቅ ተህዋሲያን ወይም ደግሞ ባክቴሪያን ውስጥ በእጅጉ ይበልጣል ቁጥራቸው። አዎ በእጃችን የምንጨብጣቸው አነስተኛ አፈር ውስጥ በቢሊዮን የሚቆጠሩ ፍጥረታት ይኖሩበታል። ከነዚህ 5 እውነታዎች ውስጥ ይበልጥ ያስደመማችሁ የትኛው ነው? በኮሜንት መስጫ ላይ አጋሩኝ። ቪዲዮን ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ ትምህርት እስክንገናኝ ድረስ ደህና ሰንብቱልኝ።